ሰላም ጤና ይስጥልን የሎሚ ቴሌቪዥን ውድ ተከታታዮቻችን ለዛሬ ዕለተ ዓርብ ግንቦት 7 ቀን 2018 ዓ.ም የመራረጥናቸው መረጃዎች እንደሚከተለው ተዘጋጅተዋል። ወደ ዝርዝር ዜናዎች ከማለፋችን በፊት በቅድሚያም አበይት ነጥቦችን እናሰማችኋለን። በኢትዮጵያ ድንበር የድሮን ጥቃት መፈጸሙ ተገለጸ። በጥቃቱ 8 ንጹሃን ሰዎች ተገለዋል ተብለዋል። የትግራይ ባለሀብቶች ለፌዴራል መንግስት ቅሬታ አቀረቡ። በመላ ሀገሪቱ የሚተገበር ህግ ለትግራይ ባለሀብቶች አይሰራም ሲሉም ቅሬታቸውን ገልጸዋል። የኤርትራ መንግስት በብልጽግና ፓርቲ ላይ ጠንከር ያለ ትችት ሰነዘረም። የብልጽግና ፓርቲ በአፍሪካ ቀንድ አካባቢም እየተከተላቸው ያሉ ፖሊሲዎችና አቋሞች ከእውነታዎች የራቁ ሲል ገልጿቸዋል። ቻይናና አሜሪካም የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ መስማማታቸው ተገለጸ። ከኛ ጋር ከቆያችሁ የነዚህንና ሌሎች መረጃዎች ወደ እናንተ እናቀርባለን። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ቀዳሚ ዜናችን እናመራለን። በኢትዮጵያ ድንበር የድሮን ጥቃት መፈጸሙ ተገለጸ። በጥቃቱ 8 ንጹሃን ሰዎች ተገለዋል ተብለዋል። ከሱዳን ጋር በሚያዋስነው የቤንሻንጉል ጉሙዝ ክልል አሶዛ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፍ የስደተኞች ድርጅት IOM ሰራተኛን ጨምሮም ቢያንስ 8 ንጹሃን ዜጎች መገደላቸውንና በርካቶች መቁሰላቸው የአካባቢው ነዋሪዎችና የጤና ባለሙያዎች አስታወቁም። ይህ አሳዛኝ ክስተት የሱዳን እርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ኤፕሪል 29 ቀን 2026 ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። የዓይን እማኞች ድሮኗ የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን ከሰዋል። አንድ የአካባቢው ነዋሪ እንደገለጹት የሱዳን ጦር የRSF ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬም በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ህይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራዝብ ጤና ጣቢያም የመጀመሪያ ሕክምና እርዳታ ለመስጠት ሲሰሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮም እጅግ አሳሳቢ የሆኑ ጉዳቶች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑም በዓለም አቀፍ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ወደ ደሴ ሆስፒታል የተላኩማሉ። ሕክምና ጣቢያው ከደረሱት መካከል አንዲት የሕክምና ባለሙያም ወዲያውኑ ህይወቷ ሲያርፍ ሌላኛዋ ሴት ደግሞ እግሯ ተቆርጦ በህይወት መትረፍ ችላለች። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን 2 በቤተሰብ ሲለዩ ቀሪዎቹ ማንነታቸው ሳይታወቅ ለመቀበር ተገደዋል። በጥቃቱ ህይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ህይወቱ ያለፈ አንድ ህፃን ልጅ ይገኙበታል። ከሟቾቹ አንዱ በዓለም አቀፍ የስደተኞች ድርጅት IOM የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎች ተናግረዋል። ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምናም እየተከታተለ ይገኛል። ከዚህም ባሻገር ነዋሪዎቹ የRSF ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፉም፣ ማስፈራራትና ጾታዊ ጥቃት የፈጸሙ መሆኑንም አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈልላችሁ በማለት ነዋሪውን እንደሚያንገላቱም አንድ የአካባቢው ሰው በምሬት ገልጸው በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ እንደሆነም አክለዋል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎም የተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚያዋስነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽጋ አካባቢም ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሯል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል በሚል ሲከሱ ቆይተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ክሱን መሰረተ ቢስ በማለት ውድቅ ያደረገው ሲሆን የሁለቱን ሀገራት ታሪካዊ ወዳጅነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረግብ ጥሪ ማቅረቡ ይታወሳል።
የሱዳን ባለስልጣናት ኢትዮጵያም ለአርኤስኤፍ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን ኢትዮጵያ ይህንን ክስ አጥብቃ ትቃወማለች። ይህ ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ መጥራት አድርሷታል። ይሁን እንጂ ሂውማን ራይትስ ላብ የተባለ ተቋም የሳተላይት ምስሎች ዋቢ አድርጎ በቅርቡ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለአርኤስኤፍ እንቅስቃሴም ድጋፍ እንደሚሰጥ ጠቁሟል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣምና የንጹሃን ሕይወት በድሮን ጥቃት ቢያልፍም የኢትዮጵያ መንግስት በኩምሩኩ ክስተት ዙሪያም እስካሁን ይፋዊ ምላሽ አለመስጠቱን የአካባቢው ነዋሪዎች በቅሬታ አነስተዋል። ወደ ቀጣዩ ዜናችን እናመራለን። የኤርትራ መንግስት በብልጽግና ፓርቲ ላይ ጠንከር ያለ ትችት ሰነዘሩም። የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢም እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረገ ነው ሲሉ ከሰሱም። ሚኒስቴሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የኢትዮጵያን መንግስት ፖሊሲዎች ከእውነታው የራቁ ሲሉ ገልጿቸዋል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 እንደ አውሮፓውያን አቆጣጠር ከሶማሊላንድ ጋር የተፈራረመው የመግባቢያ ስምምነት ኤምኦዩ ህገወጥና በድብቅ የተደረገ ነው የሚል ነው። በሁለተኛ ደረጃ ከታህሳስ 2023 እንደ አውሮፓውያን አቆጣጠር ጀምሮም በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻም ሀሳብን ለመወርወር የጦር መሳሪያ ማስፈራሪያዎችንና ተከታታይ የሚዲያና የዲፕሎማሲ ዘመቻዎችን አካሂዷል ሲሉ ተችቷቸዋል። በሶስተኛ ደረጃም ደግሞ እንደ ዩኤል ዩኒቨርሲቲ ጥናቶች ያሉ ሪፖርቶችን ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስቴሩ አክለውም የኢትዮጵያ መንግስት ደጋፊዎች ኤርትራንና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት በአንዳቸው የሌላውን ሉዓላዊነትና የግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የኢትዮጵያ መንግስት የኤርትራው ማስታወቂያ ሚኒስቴር በተደጋጋሚ ለሚያቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህም ክስ እስካሁን የሰጠው ምላሽ የለም። የትግራይ ባለሀብቶች ለፌዴራል መንግስት ቅሬታ አቀረቡም። በመላ ሀገሪቱ የሚተገበር ህግ ለትግራይ ባለሀብቶች አይሰራም ሲሉም ቅሬታቸውን ገልጸዋል። ግንቦት 7 ቀን 2018 ዓ.ም በትግራይ ክልል ኢንቨስት የሚያደርጉ ባለሀብቶች ለግንባታ ስራ የሚያገለግሉና ከቀረጥ ነፃ እንዲገቡ ተፈቅደው ወደብ ላይ የደረሱ ጥሬ ዕቃዎችን ወደ ሀገር ውስጥ እንዳያስገቡ መከልከላቸውን የክልሉ ኢንቨስትመንት ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አቶ ዳንኤል መኮንን እንደተናገሩት በክልሉ ባለው ፖለቲካዊ ውጥረት ምክንያት መንግስት የፈቀደው የኢንቨስትመንት ማበረታቻም መመሪያም በተግባር ላይ እየዋለ እንዳልሆነም ገልጸዋል። ከተከለከሉት ጥሬ ዕቃዎች መካከልም ለኮንስትራክሽን፣ ለአልሙኒየም ስራዎች፣ ለግንባታ የሚሆን ንብረት፣ ለመስታወትና ለሴራሚክ ስራዎች የሚያገለግሉ ግብአቶች እንደሚገኙበት ጠቁመዋል። በሌሎች የአገሪቱ ክልሎች የሚገኙ ባለሀብቶች የኢንቨስትመንት ማበረታቻውን ተጠቅመው ጥሬ ዕቃዎችን ከቀረጥ ነፃ እያስገቡ ባለበት በዚህ ወቅት በትግራይ ክልል ተመሳሳይ መብት መከልከሉም ተገቢ እንዳልሆነም ኮሚሽነሩ አስረድተዋል። በዚህ እገዳ ምክንያት በርካታ ባለሀብቶች ያስገቧቸው ጥሬ ዕቃዎች ከወደብ እንዳይገቡ መከልከላቸው ለባለሀብቶቹም ሆነ ለሀገር ትልቅ ኪሳራ መሆኑን አቶ ዳንኤል ገልጸዋል። ከቀረጽ ነፃ የመግባቱ መብቱ መገደቡ የክልሉን ኢኮኖሚያዊ እንቅስቃሴም እያቀዛቀዘ መሆኑን በመጥቀስ ችግሩ እንዲፈታ ለገንዘብ ሚኒስቴር ጥያቄ ቢቀርብም እስካሁን ምንም አይነት ምላሽ አለመገኘቱን አስታውቀዋል። በየዓመቱ ግንቦት 23 ሜይ 31 በመላው ዓለም ከትንባሆ ነፃ ቀን እንደሚከበር የሚታወቅ ሲሆን ዘንድሮ በዓለም አቀፍ ደረጃም ለ39ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ ለኒኮቲንና ትንባሆ ሱስ አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል በብሔራዊ ደረጃም ይከበራል። ኢትዮጵያም የባህር በር ለማግኘት የምታደርገው ጥረት ፍጹም ህጋዊ መሆኑን በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ ገለጹም። አምባሳደሩ ይህ ጥያቄ በዓለም ላይ በብዛት ህዝብ ካላቸው ሀገራት ተርታ ለምትሰለፈው ኢትዮጵያ ተገቢና ምክንያታዊ መሆኑንም ከኢዜአ ጋር ባደረጉት ቆይታም ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአንድ ዓመት ተኩል ገደማ በፊት በኢትዮጵያ ባደረጉት ጉብኝት ወቅት የገለጹትን አቋም ያስታወሱት አምባሳደሩም ጉዳዩ አሁንም ቢሆን መሰረታዊና ህጋዊ ጥያቄ ሆኖ እንደሚቀጥል አረጋግጠዋል።
አምባሳደሩ ኢትዮጵያ ያላትን ሰፊ የህዝብ ቁጥርና የአገሪቱ መልክዓ ምድራዊ አቀማመጥ እንደ ዋነኛ ምክንያት ጠቅሰዋል። በርካታ ታዛቢዎች እንደሚስማሙት የቀይ ባህር ጉዳይ ከኢትዮጵያ ታሪካዊ ቅርስ፣ ከጥንታዊ ስልጣኔዋ፣ ከሀገረ መንግስት ምስረታዋ፣ ከብሔራዊ ደህንነትና ከረጅም ጊዜ የኢኮኖሚ ግቦች ጋር ጥብቅ ቁርኝት ያለው ነው። ኢትዮጵያም ይህንን መልክዓ ምድራዊ ታሪካዊና ኢኮኖሚያዊ አውድ መሰረት በማድረግ በጋራ ተጠቃሚነትና በአጋርነት መርህ ላይ የተመሰረተ የባህር በር ተደራሽነትን ለማረጋገጥ እንዲሁም ለጋራ ልማት የሚረዱ ውይይቶችን ስታካሂድ ቆይታለች። ኢትዮጵያም የባህር በር ባለቤትነትን በተመለከተም ያላትን ሉዓላዊ መብት ለማረጋገጥ በትውልዶች መካከል የተሸጋገረውን ይህ ጥያቄም በዲፕሎማሲያዊና በህጋዊ መንገዶች መፍትሄ እንዲያገኙም እየሰራች ትገኛለች። አምባሳደር አሌክሲ ፈረንሳይ የኢትዮጵያን የባህር በር ጥያቄም ለመፍታት የሚደረጉ ገንቢ ጥረቶችን ለመደገፍ ዝግጁ መሆኗን ጠቁመው በዚህ ረገድ ፈረንሳይ የምታበረክተው ማንኛውም እገዛ ካለ ድጋፍ ለመስጠት ፍላጎት አለን ብላለች። በመጨረሻም ቻይናና አሜሪካ የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ መስማማታቸው ተገለጸም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ በቤጂንግ ባደረጉት የፊት ለፊት ውይይት በሆርሙዝ የባህር ሰርጥ ዙሪያ መክረዋል። በውይይታቸውም በኢራን ጦርነት ሳቢያም በዓለም አቀፍ ገበያ ላይ ያለው ውጥረት በበረታበት በዚህ ወቅት ስትራቴጂካዊው የሆርሙዝ ባህር ሰርጥ ነፃ የኃይል አቅርቦት ፍሰትን ለመደገፍ ሲባል የግድ ክፍት ሆኖ መቆየት አለበት በሚለው ነጥብ ላይ ፕሬዝዳንት ሺ መስማማታቸውን ዋይት ሀውስ አስታውቋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ በኒው ዴልሂ በተካሄደው ስብሰባ ላይ የብሪክስ አባል ሀገራት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንዲያወግዙ ታሳስበዋል። ሚኒስቴሩ ቴህራን ለማንኛውም አይነት ውጫዊ ጫናም በፍጹም እጅ እንደማትሰጥ በአጽንኦት መናገራቸውን አልጀዚራ ዘግቧል። ይህ በእንዲህ እንዳለም በደቡብ ሊባኖስ ከተሞችና መንደሮች ላይ የእስራኤል ጥቃቶች አሁንም የቀጠሉ ቢሆንም ግጭቱን በዘላቂነት ለማስቆም ያለመ የሊባኖስና የእስራኤል ተደራዳሪዎች ሶስተኛ ዙር የቀጥታ ውይይት በዋሽንግተን ዲሲ በመካሄድ ላይ እንደሚገኝ ተገልጿል። ወደ ሎሚ ቴሌቪዥን አድማጭ ተከታታዮቻችን በተለያዩ የዓለም ክፍል ያላችሁ በሙሉም ለዛሬ የነበሩን ጥንቅር ዜናዎች እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ምስጋናችን ላቅ ያለ ነው። ሎሚ ለፈጣን መረጃ የተጋ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን የለቀቅናቸው አዳዲስ ዜናዎች እንዲደርሳችሁ የደወል ምልክቷን ተጫኑ። የዛሬን አበቃን። ቸር ቆዩ።